ሰላም ሰላም እንዴት ናችሁ? ለዛሬም እንግዲህ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ብዙዎቻችሁ የምታውቁኝ በትልቁ አካውንቴ ነው። በትልቁ አካውንቴ ደግሞ ላልተወሰኑ ጊዜዎች እየለቀኩበት ስላልሆነ በዚህኛው አካውንት ሰብስክራይብ እያደረጋችሁ አበረታቱኝ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንለፍ። ቀበሌ ትገባለህ፣ መታወቂያ አልሰጡኝ፣ ነዋሪ ነህ? አይ ሟቹ ነኝ። ምን አይነት ደረቅ ጥያቄ ነው? እኔ ነዋሪ ነው ይመጣ ነዋሪ ሆኜማ መጣው። አንተ ራስ ምንድን ነህ? እዛ ያለው እስቲ 3 ቁጥር ሄድና እንትናን ወይዘሮ እንትናን ፋይሌን ፈልጊው በላት። ጆሲ ትፈልጓች የለም 9 ቁጥር ሄድሽ እኔ ያለው አይደል በቃ መዝግቡኝ ካለው መሸኛ አምጣ። የት ነው የምሸኘው? እዛው ያለው ሰውዬ ወይ ሻኙኝ ከዛ ሰፈር። እኔ ግራ እኮ ገባን እኮ መመሪያ አልወረደልንም። ከየት ነው የሚወርደው? ከሰማይ ነው? ምክንያታችሁ ራሱ እማያምር ሰው የሚያሳምነኝ ምክንያት ካለ ከቤት ያልወጣም። እኔ አሳምነኝ አንተ እንዳልወጣ አድርጋ እንዲህ ስለሆነ ባሪያው እዚህ ቢሮ እንዳደርስ ካሁን በኋላ በቃ አልመጣብህም፣ መቼም አልመጣብህም። ግን ኮንቪንስድ መሆን እፈልጋለሁ። ሰው ኮንቪንስድ መሆን ይፈልጋል እኮ። ዝም ብለህ መመሪያው አይፈቅድም ትለኛለህ። ምን ስለሆነ የማይፈቅደው? አይፈቅድም ብያለሁ፣ አይፈቅድም ወደ ሌላ ህጋዊ እርምጃ ከመሄዳችን በፊት ይላል። ማሳመን ሲያቅተው ሁሌ ወደ አርድ ኮል ጃስት ማለት ትወጣለህ በርግገህ። የእናቶች ገዳም ተብሎ መጠራቱ ላይ የተፈጠረው ነገር ምንድነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም፣ ስለዚህ ወደ አባቶች ሂዱና እደሩ አሉን። ከዛ መሪ ተሰጠንና እዛው ሻገር ብሎ ስለሆነ አባቶች ሄድን ወደ አባቶች። ጨለማ ስለሆነ መብራትም ስለሌለ አባቶች እሸቱ መሆኔን አላወቁም። ወጣቶች ነን ብቻ ብዙ ነን። ከከተማም አብረውን የሄዱ ሰዎች አሉ ከጎንደር። ከዛም በኋላ ተኝተን አደርን። በማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡንና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል፣ በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል። እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምን አሉ? አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ ሲሉ፣ አባቶቼ ያለ እናንተ እንዴት ይሆናል? እናንተ ታሪኩን የገዳሙን ስትናገሩ፣ እናንተ ስለ ቋርፉ ስታስረዱ፣ እናንተ ስታብራሩ ካልቀረጽኩ ቪዲዮ ሙሉ አይሆንም። ስለዚህ እናንተን መቅረጽ አለብን። ነገር ግን ይሄንን ልማት የምንሰራው ይሄ ገንዘብ የሚሰበሰበው በደብዳቤው ላይ ባለው መሰረት ለእናቶች ስለሆነ ለእናንተ ለአባቶቼ ደግሞ ይህ የእናቶች ፕሮጀክት ልክ ተጠናቆ ለምርቃት ሲበቃ ድጋሚ የምስጋና ቪዲዮ ለመስራት ስለምንመጣ በዶንኪቲው ህግ አንድ ገንዘብ ከተሰበሰበና ስራ ከተጀመረ በኋላ አልቆ ደግሞ ተመርቆ ማሳየት ግዴታ ነው። በኳታሩም በለንደኑም በደብረ ሊባኖስም ከዚህ በፊት በሰራናቸው ስራዎች በሙሉ ፍጻሜውን አሳይተናል በእግዚአብሔር ቸርነት። ስለዚህ ይሄንንም ፍጻሜውን ለማሳየት ለቀረጻ ስለምንመጣ የዛኔ ስንመጣ ቃል እንገባላችሁ ለእናንተ ደግሞ የጀመራችሁት ፕሮጀክት ካለ ቪዲዮ እንሰራላችኋለን። ምክንያቱም እኛ እንደ አንድ ገዳም ነው የምናየው፣ ወረፋውንም እንደ አንድ ወረፋ ነው የምናየው። ለእናንተም ቪዲዮ እንሰራላችኋለን ብዬ ቃል ገባሁላችሁ። በዚህ የተስማማ ነውና የተግባባ ነው። አባቶችንም ቪዲዮ ውስጥ እንደምናሳይ፣ ቪዲዮ ግን ለእናቶች እንደሚሰራ ነው። በኋላ አባቶችን በደንብ ቀረጽን፣ ስለ ቋርፉ እያስረዱ ቀረጽን፣ ገዳሙን አስጎበኙን በተወሰነ መልኩ ቤተክርስቲያኑን እየዞሩ። በኋላ ላይ የገዳሙ አበምኔት አባታችን አባ ወልደ ገብርኤል ስለ ዋልድባ አመጣጥ ታሪክ ማብራሪያ ሰጡ ካሜራ ላይ። ያንን ከቀረጽን በኋላ እዛ ማብራሪያ ላይ አባታችን ልክ እናንተ እንዳላችሁት አሁን አባቶቼ ይሄ ገዳም የወንዶች የአባቶች ገዳም ነው፣ እናቶችም በአባቶች ስር ነው ያሉት ብለው የሴቶች ገዳም ይባል የለም የሚለውን ሐሳብ በቪዲዮ ተቀርጿል። አሁን አባቴ እርሶ ቆርጠውታል ስላሉ መቼም በእርሶና በእግዚአብሔር ፊት መዋሸት ስለሌለብኝ እውነቱን ለማስረዳት ነው። እውነት ነው አባቶች የሴቶች ገዳም አይደለም የለም የሚለውን ንግግር ካሜራ ላይ ተናግረዋል።
በማስከተል ደግሞ እናቶች ገዳም ሄደን ኢንተርቪው ስንሰራ የገዳሙ እናቶች ደግሞ የሴቶች ገዳም እንደሆነና እንዴት እንደተመሰረተ አመጣጡን አመሰራረቱን ካሜራ ላይ ተናግረዋል። ስለዚህ ሁለቱም እውነታቸውን ተናግረዋል። በኋላ እኔ እንደ ቤተክርስቲያን ልጅነቴ ምንድነው ያደረኩት እኛው ልክ ነው አንደኛው ስተት ነው ለማለት ስልጣኑም ያለውበት ቦታም አይፈቅድልኝም። ይሄ ጉዳይ የእናንተ አባቶች የእናቶች ጉዳይ ነው። ስለዚህ ከቪዲዮ ላይ 100% የሁለቱንም ንግግር ቆርጠን አውጥተናል። ስለዚህ የትኛውም ሲንግል ደቂቃ ላይ ቪዲዮ ሲታይ የገዳሙ ስም የእናቶች አንድነት ገዳም የሚል ስያሜ ቪዲዮ ላይ በፍጹም የለም። ምክንያቱም የኛ ዓላማ የገዳሙ ስያሜ ሳይሆን የውሃ ችግሩን ማጉላትና ማሳየት ነው። ስለዚህ ይሄንን ቆርጠን አውጥተናል። አንደኛ ታዲያ የሴቶች ገዳም የሚለው ስም ከየት መጣ ልትሉኝ ትችላላችሁ። ሰዎች ይሄንን ስም ታዲያ ከየት ወሰዱት ከተባለ ልክ ከመጣን በኋላ የባንክ አካውንት መከፈት ነበረበት። በዶንኪቲው ሕግ አዲስ የባንክ አካውንት ነው የሚከፈተው። ስለዚህ የባንክ አካውንቱ ሲከፈት ባንኩ ከሀገረ ስብከት ደብዳቤ አጽፋችሁ ካላመጣችሁ ለቤተ ክርስቲያን አካውንት መክፈት አይቻልም የሚል መልስ ሰጠን። ስለዚህ ደብዳቤ አጽፉ አልን። ከሀገረ ስብከት አካውንት ለመክፈት ድጋሚ ደብዳቤ ተጽፎ መጣ። ከዛ ባንኩ አካውንቱን የምከፍተው ደብዳቤው ላይ ባለው ስም ነው ሕጌ ይሄን የሚፈቅደው ስላለ ደብዳቤው ላይ ያለውን ስም እንደውም አጠር አድርጎ ሙሉን አልጻፈውም። የባንክ አካውንቱ ተከፈተ ማለት ነው። ሶ ቪዲዮ ሲለቀቅ የባንክ አካውንቱ ሲቀመጥ የግዴታ ስም መጥቀመጥ ስላለበት ከስር ምክንያቱም ሰዎች ገንዘብ ሲያስገቡ የሚመጣላቸው ስም ትክክለኛ መሆኑን ማወቅ ስለሚፈልጉ የዛን ጊዜ ነው የባንኩ የገዳሙ ስም የተጻፈው ማለት ነው። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ አንድ በጣም አሳዛኝ ዜና ተሰምቷል። አንድን ግለሰብ እንግዲህ ስልኩን ለመቀማት ሲሉ በአሰቃቂ ሁኔታ መገደሉ ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። በአዲስ አበባ በአንድ ግለሰብ ላይ የግድያ ወንጀል የፈጸሙ 11 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። የግድያ ወንጀሉ የተፈጸመው ሰኔ 28 ቀን 2018 ዓ.ም በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታ ቡልቡላ አቦ መሻገሪያ ድልድይ እየተባለ ከሚጠራ አካባቢ መሆኑን ፖሊስ አስታውቋል። በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኝ መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ሕይወቱ አልፎ ተገኝቶ እንደነበር ተገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ የክትትልና ኦፕሬሽን ቡድኑ የሟቹን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት አደረኩት ባለው ጥረት ወንጀሉ በተፈጸመ 48 ሰዓታት ባለሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽመዋል ያላቸውን ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። ፖሊስ በተያዙ ተጠርጣሪዎች ላይ አደረኩት ባለው ምርመራ ሟች ዘይኑ ፈድሉ በመንገድ እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ሕይወቱ እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ መውሰዳቸው ተመላክቷል። የሟችን አስክሬን ኤርሚያስ አሰፋ በተባለ ግለሰብ ቤት ተሽከርካሪ ኮፈን ውስጥ በመክተት ሌሎቹ ተጠርጣሪዎቹ ደግሞ በሌላ ተሽከርካሪ በመሆን ተከታትለው በመሄድ አስክሬኑን ድልድይ ስር ጥለውት መሄዳቸው በምርመራ ተረጋግጧል ተብሏል። ተጠርጣሪዎቹ ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎትም ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውን ፖሊስ ገልጾ ምስላቸውንም በማህበራዊ የትስስር ገጹ ላይ አጋርቷል። በተጠርጣሪዎቹ ላይ በተደረገው ምርመራም ለወንጀል መፈጸሚያ የሚጠቀሙበት 2 ጮቤ፣ 3 ሽጉጥ መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ በተጠርጣሪዎቹ ላይ ምርመራ እንደቀጠለ መሆኑንም ገልጸዋል። የሟች ዘይኑ ፈድሉ ቤተሰቦች በበኩላቸው በወንድማቸው ህልፈት እጅጉን ማዘናቸውን ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎችን በቁጥጥር ስር በመዋሉ ምስጋናቸውን ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ የዴዚ እናት ህልፈተ ህይወቷ ተሰምቷል። በዚህም ጉዳይ ላይ ደግሞ ብዙ ሰዎች ሀሳብ አስተያየታቸውን ሰጥተውበታል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን። እንደሰማችሁት ነው የዴዚ እናት አርፋለች። ነገር ግን እዚህ ሶሻል ሚዲያ ላይ ለምን በጣም እንደተጠለቀለቀ ልንገራችሁ፣ ወይም ደግሞ የዴዚ እናት መሞቷ ለምን ልዩ እንደሆነ ልንገራችሁ። አንደኛ በጣም ወጣት ናት። ከዚህ በኋላ አግብታ 3-4 ልጆችን መውለድ ትችል ነበረ።
በሁለተኛነት ደረጃ ከዴዚ ጋር ተጣልተዋል፣ አልተታረቁ። ሲቀጥል ዴዚ ልጄን አፈቀችኝ እያለች ነበረ። ሳይገናኙ ነው የሞተችው which is በጣም painful like ተረዱታላችሁ። በሶስተኛ ደረጃ ያው like ተቀያይመው ነበረ because በዴዚ እና በአሞሮ ጋብቻ እናትየዋ ደስተኛ አልነበረችም፣ ፍቃደኛም አልነበረችም። ዴዚ ጀስት አገባችው። ከዛ በኋላ ግን በዛው እንደተኮራረፉ ነው ህይወቷ ያለፈ ማለት ነው። እና አሁን እዚህ ሶሻል ሚዲያ ላይ በጣም ብዙዎቻችሁ ዴዚን ስትወቅሷት አንቺ አረመኔ ነሽ ለእናትሽ ያልሆንሽ ምናምን እያላችሁ ስትወቅሷት እያየው ነው። እናቲቷ አንዴ አርፋለች፣ አትመለስም። አሁን ዴዚ አግብታ እየኖረች ነው፣ እርጉዝም ናት፣ ነፍሰ ጡርም ናት። የማንም ጥፋት ይሁን የማንም ጥፋት እዚህ ሲቹዌሽን ላይ ዴዚን መውቀስ ሌላ ተጨማሪ ችግሮችን ማምጣት ነው ብዬ አስባለሁ። እንደገና ዴዚ የሆነ ነገር ራሷን ብታደርግ እንደገና ሌላ ነገር ውስጥ ከመግባት ኦኬ ከዴዚ ጎን ሆኑ፣ ኦኬ አጽኗት። በዚህ የእናቷ ሞት ሌላ ፔንፉል የሆነ ነገር እያለባት በጣም ሀዘን እያለባት በዚህ ደግሞ እናንተ ያን ቁስሏን መንካት የለባችሁም ብዬ አስባለሁ። እና ፕሊዝ የምትሰሩትን ቪዲዮ ተጠንቀቃችሁ እያሰባችሁ የማን ህይወት ላይ ተጽዕኖ ያመጣል እያላችሁ ብትሰሩ ተገቢ ነው። ባይ ዴዚዬ፣ እኔ እናት እግዚአብሔር ያጽናሽ። I'm sorry for your loss። በሆዷ ውስጥ ያለው ልጅ ነው። ከባድ ነው በዚህ ሰዓት ስለምንም አይነት አስተያየት መስጠት ከባድ ነው። በዚህ ሰዓት እኛ የመሰለንን ነገር ወተን አስተያየት መስጠት ከባድ ነው። የሞተ ተጎዳ በምድር ያለው ደግሞ እድሜ ልኩን ዋጋ ከፍሎ ይኖራል። ስለዚህ ለሚያልፍ ቀን ብለን የማያልፍ ነገር አንናገር። ታሳዝናለች። በዚህ ሰዓት ልጅም ታሳዝናለች። ሚዲያ ላይ ያሉ ሰዎች ከኔ ጭምር የምንናገረው ንግግር አንዳንዴ ጥሩም የምንናገራለን፣ መጥፎም የምንናገራለን። ነገር ግን ጥሩ የምንናገረውን በመጥፎ በክፋት፣ በጥላቻ፣ በተሳዳቢነት አርጋችሁ ተቀይሩብንና መልክታችን ለሚገባው ሰው እንዳይገባው አርጋችሁ ታሳልፉብናላችሁ። እናንተ ላትኖሩት፣ እናንተ ዋጋ ላትከፍሉበት። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። በጣም እንግዲህ የሚያሳዝን ዜና ነው። ለዴዚና ለመጽናናትን እመኝላችኋለሁ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የኢቢኤሱ ጋዜጠኛ ዮናስ ከበደ በጣም ህመም ላይ ነው፣ በአሜሪካ ህመም ላይ ነው የሚሉ ብዙ ዜናዎች ወጥተዋል። እሱም ደግሞ ፈጽሞ ከእውነት የራቀና ውሸት መሆኑን ልነግራችሁ እወዳለሁ። ቪዲዮውን ተመልክተን እንመለስ። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገራችን በሚዲያ ዓለም ውስጥ ትልቅ መነጋገሪያ የሆነውንና ብዙዎችን ግራ ያጋባውን ጉዳይ ይዘንላችሁ ቀርበናል። ታዋቂው ጋዜጠኛ ዮናስ ከበደ በአሜሪካ የፖለቲካ ጥገኝነት መጠየቁን የሚገልጹ መረጃዎች በስፋት እየተሰራጩ ነው። ነገር ግን ጥያቄው ለምን የሚለው ነው። ብዙዎቻችሁ እንደምታውቁት ዮናስ ከበደ ከጥቂት ወራት በፊት ወደ እስራኤል በመጓዝ በቦታው ያለውን ወቅታዊ ሁኔታ ለመዘገብ ጥረት አድርጎ ነበር። ሆኖም ግን ይህ ጉዞው ህይወቱን ለዘላለም የሚቀይር አደጋ ይዞበታል ብሎ የገመተ ማንም አልነበረም። ነገሩ እንዲህ ነው። ዮናስ በእስራኤል በነበረው ቆይታ የሰራቸው ዘገባዎች በተለይ ከፍልስጤም ደጋፊዎችና አንዳንድ ከፍተኛ ባለስልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። እንደ ምንጮቻችን መረጃ ከሆነ ዮናስ በስፍራ ሆኖ በሰራቸው ዘገባዎች ላይ ያልተመቻቸው ወገኖች ቀጥተኛ የሞት ዛቻዎችን ይልኩለት ጀምሮ ነበር። በተለይ በማህበራዊ ሚዲያ በኩል የሚደርሱት መልእክቶች አስፈሪና የግል ደህንነቱን አደጋ ላይ የሚጥሉ ነበሩ። እዚህ ጋር ነው እንግዲህ አስደንጋጭ የተባለው መረጃ የሚመጣው። ዮናስ
ዮናስን ያስፈራራው ተራዛቻ ብቻ አልነበረም። ይልቁንም የሱን እንቅስቃሴ በቅርብ የሚከታተሉና የት እንደሚሄድ ከማን ጋር እንደሚገናኝ የሚያውቁ ጥላዎች እንደነበሩበት ደርሶበታል። እስቲ አስቡት፣ አንድ ጋዜጠኛ ለሙያ ብሎ የጦር ቀጠና ውስጥ ገብቶ መረጃ ሲያሰባስብ፣ በዚያው ልክ ደግሞ በስውር እጅ ሲታደን መቆየቱ ምን ያህል አስጨናቂ እንደሆነ። ዮናስ ከእስራኤል ከተመለሰ በኋላም ቢሆን በኢትዮጵያ ውስጥ በነበረው ቆይታ ሰላም አላገኘም። ስልኩ ላይ የሚመጡ ያልታወቁ ጥሪዎችና በቤቱ አካባቢ የሚታዩ እንግዳ ሰዎች ስጋቱን ጨምረውበታል። ከጀርባው ያለው መረጃ እንደሚጠቁመው ከሆነ የዮናስ ዘገባዎች አንዳንድ ዓለም አቀፍ ድርጅቶችንና በጉዳዩ ላይ እጃቸው ያለበትን አካላት ማንነት የሚነኩ መረጃዎችን የያዙ ነበሩ። ይህ ደግሞ በዝምታ የሚታለፍ አልነበረም። መሆኑም ዮናስ የራሱንና የቤተሰቡን ደህንነት ለማስጠበቅ ሲል አሜሪካ እንደደረሰ የጥገኝነት ጥያቄውን ለማቅረብ ተገዷል። ይህ ውሳኔ በሙያውና በሀገሩ ላይ ያለውን ፍቅር ጥያቄ ውስጥ የሚከት ሳይሆን ሕይወቱን ለማዳን የተወሰነ አስገዳጅ እርምጃ መሆኑን የቅርብ ወዳጆቹ ይናገራሉ። ዛሬ ላይ ዮናስ በሰላም አሜሪካ ቢገኝም እዚያ ሆኖ የሚሰጠው መግለጫና የሚያወጣቸው ተጨማሪ መረጃዎች ምን ሊሆኑ እንደሚችሉ መላው የኢትዮጵያ ሕዝብ በጉጉት እየጠበቀው ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የጋዜጠኞች ደህንነት በዚህ ደረጃ አደጋ ላይ መውደቁ በነጻነት የመዘገብ መብትን ምን ያህል ይጋፋዋል? በተለይ እንደነዚህ አይነት ጥብቅ የሆኑ ዓለም አቀፋዊ ጉዳዮች ላይ የሚሰሩ ጋዜጠኞቻችን ምን አይነት ጥበቃ ሊደረግላቸው ይገባል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረን መረጃ ይህ ነበር። ቀጣይ የሚወጡ ሰዎች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።